ክሬቲቪቲ ልክ እንደ ጡንቻ ነው። ከሰራንበት ከተለማመድን ማደግ ይችላል። የጠቀሙኝን 3 መንገድ ልንገራችሁ። መጨረሻ ላይ አንድ ቦነስ አለ፣ እስከ መጨረሻው እዩት። የመጀመሪያው ሞርኒንግ ኖትስ ይባላል። ይሄንን ቲፕ ያገኘሁት ዘ አርቲስት ዌይ ከሚለው መጽሐፍ በጁሊያ ካሜሮን ነው። እና ይሄ ሞርኒንግ ኖትስ ምን ማድረግ መሰላችሁ? ጠዋት ስትነሱ ሁሌ አንድ ፔጅ መጻፍ ነው። ምናልባት ስለምን እንደምጽፍ አላቅም ልትሉ ትችላላችሁ፣ ግን ጀስት ፕራክቲስ ነው። ፕራክቲሱ ምንድነው? መጻፍ የምትፈልጉትን ባታቁት ራሱ ጀስት መጻፍ ነው። ይሄ ምንን ያለማምዳችኋል? በአእምሯችሁ ያለውን ሀሳብ በሙሉ እንዴት ወደ ሌላ ሚዲየም ትራንስፈር ማድረግ እንደምትችሉ የእሱን ፕራክቲስ ነው። ስለዚህ በአጠቃላይ ምን መጻፍ እንዳለባችሁ ምናምን ማወቅ አይጠበቅባችሁም። ጀስት አእምሯችሁ የመጣውን ነገር በሙሉ ወረቀቱ ወይም ወደ ጽፉበት ኖት ቴኪንግ አፕ ማስተላለፍ ነው። ያ ነው ፕራክቲሱ። ይህንን ፕራክቲስ በማድረግ በጀመራችሁ ሰዓት ከትንሽ ወራት በኋላ ምን ያጋጥማቸዋል? የምትጽፉት ነገር በሙሉ ራንደም መሆን እየቆመ ስትራክቸር መያዝ ይጀምራል ሳታስቡት። ይሄ ፕራክቲስ ይጠቅማቸዋል እና እሱ ነው የመጀመሪያው። ጠዋት ስትነሱ ጀስት ኖት ጻፉ። የምትጽፉትን ነገር ካላወቃችሁት የምጽፈውን ነገር አላወቅም ብላችሁ ምጻፉት። ጀስት የሆነ በአይምሯችሁ ያለውን ሀሳብ በሙሉ ግን ጀስት ወረቀት ላይ ያሰፍሩት ወይም ኖት ቴኪንግ አፕ ላይ አድርጉት። ሁለተኛው ደግሞ ቦርደም ጋር መለማመድ ነው። ብዙ ጊዜ አሁን በዚህ በዲጂታል ኤጅ ሰው ድብርትን አይችልም ማለት መደበርን አይችልም። ለዛ ነው ብዙ ጊዜ ከአይምሯችን ማምለጫ ስልካችን ላይ ብዙ ስክሮል የምናደርገው። ከዛም በኋላ ደግሞ የሆኑ ነገሮችን ከአይምሯችን እንድንወጣ የሚያደርጉ ነገሮች በሙሉ የምናደርገው እና ያንን ማቆም አለብን። እና የዚህ ፕራክቲስ ምንድነው? ጀስት በቀን ውስጥ 30 ደቂቃ 1 ሰዓት ጀስት ቁጭ ብላችሁ ያለምንም ስልክ ጀስት ከአይምሯችሁ ጋር መሆን መለማመድ ነው። ይሄ ምንን ያለማምዳችኋል? ያላችሁን ቶት እንድታዩት እንድገመግሙት። ኔጌቲቭ ቶት ነው የሚመጣባችሁ ወይስ ፖዚቲቭ ነው ኦር ሌላ ነገር ነው? ጀስት ሪፍሌክት ለማድረግ ይጠቅማል። ከድብርት ጋር መለማመድ፣ ድብርትን አለመፍራት። ምክንያቱም ብዙ ጊዜ ክሪኤቲቭ ጁሳችን የሚያልቀው ድብርትን በመሸሽ ነው እና ድብርትን መሸሽ ማቆም መቻል አለብን እና በቀን ውስጥ 30 ደቂቃ 15 ደቂቃ ከቻላችሁ፣ ካልቻላችሁ 10-5 ደቂቃ ጀስት ያለ ስልክ ያለ ሙዚቃ ያለ ምንም ጀስት ቁጭ ማለት፣ ከዛ ራሳችሁን ማዳመጥ። ብዙ ሰው ይሄንን ሜዲቴሽን ወይም ሌላ ስም ሊሰጠው ይችላል፣ ግን ጀስት ድብርትን መለማመድ አንዱ የክሪኤቲቭ አካል ነው እና ያ ድብርትን አትፍሩት። እሱ ነው ሁለተኛው ቲፕ። ሶስተኛው ደግሞ ኦብዘርቭ ማድረግ ነው። ስለዚህ ኦብዘርቭ ለማድረግ ደግሞ ብዙ ጊዜ ወክ መውጣት፣ ወክ ተውጡና ጀስት አካባቢያቸው ያለውን ኢንቫይሮንመንት፣ ያለውን ሰው፣ የሚያልፈውን መኪና፣ ህንፃዎቹን፣ አስፓልቱን፣ ሳሩን፣ በተለይ ኔቸር ጋር ያላቸውን ኮኔክሽን በደንብ ፊክስ ለማድረግ ጀስት ወክ መውጣት፣ ከእንደገና ጀስት ያለውን አካባቢያችን ኦብዘርቭ ማድረግ እና ያ ምንድነው ያለው አካባቢያቸው ያለውን ነገር መቃኘት መቻል ነው። እሱንም በሳምንት 1-2 ከቤት እየወጣችሁ ወክ ማድረግ ኦር ብዙ ጊዜ ውጭ ከሆነ የምትውሉት ጀስት ዴዲኬት አድርጋችሁ ታይም ጀስት ኦብዘርቭ ለማድረግ። ብዙ ጊዜ ፎቶግራፈሮች፣ ቪዲዮግራፈሮች ምናምን ስትሪት ፎቶግራፈሮች እንደዛ ነው የሚያደርጉት። ምክንያቱም ታይፕ ቴራፒ ኦብዘርቭ ማድረግ ሰውን ብቻ ሳይሆን ህንፃውን፣ ሰማዩን፣ ከዋክብትን፣ ጨረቃን ጀስት ነው ሉክ አት ይጠቅማል እና እሱ ነው ሶስተኛው ቲፕ። የመጨረሻውና ዋነኛው ቦነስ ቲፕ ደግሞ ሰው የሚላችሁን አትስሙ። ዶንት ጊቭ አይ ቲንክ ማብራራት ያለብኝ አይመስለኝም። ጀስት ከሰው ኦፒኒየን ውጡ። I don't give a fuck. I don't give a fuck. Thank you. ይመቻችሁ።